ኮቪድ አካባቢ ነበር ይሄን ፕሮጀክት መስራት የጀመርነው። ከኒውሂ ጋር በቴሌግራም ነው የተዋወቅነው። ተገናኝተን እንኳን ሳናቅ በአካል በቴሌግራም እየተላላክን ነው ፕሮጀክቱን ስትራክቸር ያስያዝነው። ያላቸው ዲል ማለት ያለኝ ዲል ከሶኒ ጋር በዚህ ፕሮጀክት ዲስትሪቢዩሽን እና ማርኬቲንግ ነው። መጀመሪያ እንደ ፈርስት ኢምፕሬሽን ብናይ ማየው እንትኑን ነው፣ ድምጹን ነው። የድምጹ ከለር ዩኒክ ነው እና ስሜ ሚኪያስ መንግስቱ ይባላል። ተወልጄ ያደግኩት አዲስ አበባ ነው። የሙዚቃ ኢንትረስት ከልጅነት ጀምሮ ነበረኝ። ግን ደግሞ ልጅ ያለው ሳድግ ብዙ አይነት ቫሪየስ የሆኑ ሙዚቆች ነበር ቤት ውስጥ የሚከፈተው። አያቴ ጋር ያደግኩትና ሁሉም የራሱን የሙዚቃ አይነት ቴስት ነው እኔ ላይ ያሳደረብኝ ማለት ይቻላል። የውጭ ሀገር አርቲስቶች ሊሆኑ ይችላሉ እንደነ ማይክል ጃክሰን፣ ዊትኒ ሂውስተን፣ ፕሪንስ ብዙ ይከፈት ነበረ ቤት ውስጥ። እንደገና ደግሞ ሎካል አርቲስቶችም ይከፈቱ ነበር። በደንብ ኢንፍሉዌንስ ነበራቸው እኔ ላይ። እንደ ልጅ ያለውኝ ስቀበለው ሁሉም ሙዚቃ የዚህ ሀገር ሙዚቃ ነበር የሚመስለኝ እና እንደዛም አድርጌ መቀበል ይመስለኛል አሁን ላይ በደንብ ሳውንዱ ብሌንድ አድርጎ ከቋንቋው ጋር ከጽነ ጽሁፉ ጋር ተግባብቶ እንዲሆን እንደዚህ አይነት ፕሮጀክት እንዲወጣ ያደረገው ትልቁ ኢንፍሉዌንስ ይሄ ይመስለኛል። ኑሂ ይባላለሁ። የሙዚቃ አቀናባሪ ነኝ። እንዲሁም ኢንስትሩሜንታሊስት እና ስራው ላይ ብራና ኢፒ ላይ የነበረኝ ተሳትፎ ሙሉ የሙዚቃ ቅንብር ሂደቱን ከአሬንጅመንት ጀምሮ ሪከርዲንግ፣ ሚክሲንግ እና ከአርቲስቱ ጋርም ቪዥኑን እንትን የማለት ሼፕ የማድረግ ሂደቱን አንድ ላይ ነው የሰራነው። እና የአርቲስት ስሜ እብነ ሐኪም ነው። ፕሮፌሽናሊ ሙዚቃ መስራት የጀመርኩት ከ4 ዓመት በፊት ነው። እሱም የመጀመሪያ ፕሮጀክት መስራት የጀመርኩበት ሰዓት ላይ ነው። ኮቪድ አካባቢ ነበር ይሄን ፕሮጀክት መስራት የጀመርነው። ከኒውሂ ጋር በቴሌግራም ነው የተዋወቅነው። በቴሌግራም ነበር ኦልሞስት እስከ 4ኛው ትራክ ምናምን ድረስ የሰራ ነው። ከዛ በኋላ ነው ተገናኝተን ደግሞ መቅዳት የጀመርነው። የጓደኛችን ቤድሩም ስቱዲዮ ነበር መቀዳት። ከዛ ተነስታ ነው ሜጀር ሪከርድ ሌብል ሶኒ ጋር በባና በኩል አልፋ ሜጀር ሪከርድ ሌብል ሶኒ ጋር ደርሳ ሜን ስቱዲያቸው ተከፍቶ ስንሰማው ለእኛም ለባናም ፐርሰናሊ ለእኔም እውነት አቺቭ ማድረግ የሚቻል ነገር እንደሆነ ያዩበት ፕሮጀክት ነው ይሄ ፕሮጀክት። እና ፕሮጀክቱን ልዩ የሚያደርገው ታሪኩ የታሪክ ፍሰት አለው። አንዱ ትራክ ከአንዱ ትራክ ጋር ከቀጣዩ ትራክ ጋር የሚያያይዘው የስነ ጽሁፍ፣ የሳውንድ፣ የቪዥን፣ የአይዲያ፣ የካራክተሩ የሚወጣበትና የሚወርድበት የኦብስትክል ኦልሞስት ይያያዛል አንዱ ወደ አንዱ እና ፕሮጀክቱን ዩኒክ ያደርገዋል ብዬ ማስበው ይሄ ነው። ሳውንድ ዋይዝም ቮካልም ስቶሪ ቴሊንጉም የተለየ አፕሮች ነው የያዝንበት እዚህ ፕሮጀክት ላይ እና ከነዚህ አንጻር ይለያል ብዬ አስባለሁ። አንድ ምዕራፍ ነበር ይሄ። 2 ዓመት እጃችን ላይ ፈጅቷል። ፕሮዳክሽን፣ ቅንብር፣ ሳውንድ ሪሌትድ ነገር ብቻ ማለት ነው። ስንጀምር 6 ወሩን የሚያክል እንዳልኩሽ እኔ እዛ እሱ እዚህ ሆነን ነው፣ እኔ አዳማ እሱ አዲስ አበባ ሆነን ነው በቴሌግራም እየተላላክን። ከሶኒ ጋር ያለን ፓርትነርሺፕ በማርኬቲንግ እና ዲስትሪቢዩሽን ነው። ይህን ፕሮጀክት ምንድነው ይህን ፕሮጀክት ያላቸው ዲል ማለት ያለኝ ዲል ከሶኒ ጋር በዚህ ፕሮጀክት ዲስትሪቢዩሽን እና ማርኬቲንግ ነው እና በባና በኩል ነው ያንን ኮኔክሽን ያገኘ ነው። ባና የኔን ሙዚቃ ብራናን ፒች አደረገ ወደ ሶኒ። ሶኒ ሰሙት፣ ሙዚቃውን ወደዱት። ካልቸር አለው፣ ኦቴንቲክ የሆነ ካራክተር አለው። ስቶሪ ቴሊንጉንም ደግሞ በደንብ አድርገን ገለጽንላቸው፣ ነገርናቸው እና በጣም ወደዱት እና አክቹዋሊ ዲል ኦፈር አደረጉልን። የኢትዮጵያ ሙዚቃ ግሎባሊ ለማውጣት ማለት ነው የኛ ሙዚቃ ይሄን ብራና የሚለው
እንደዛ በሆነበት እንትን ላይ ትልቅ እድል ነው የተሰጠን። የኢትዮጵያ ሙዚቃ ግሎባል ማርኬት ላይ በራሳችን ቋንቋ ሌላ ቋንቋ እንግሊዝኛ ወይም ኢንፍሉዌንስ አይኖረው በራሳችን ቋንቋ ግሎባል ማርኬት ላይ ማየት ደግሞ የሁላችንም ህልም ነበር። ያንን ዲል ባገኘንበት ሰዓት ተፈራረምን ከሶኒ ጋር። ከዛ ኦፊሻሊ የሶኒ አርቲስት ነኛው። አንቺ ውድቀት አዳም ታምኜም እንዳልጾም ጎተትሽኝ ከገዳም ምግባር አልባው ፍቅርም ቃል ብቻ ሆነብኝ። ከእብነ ጋር ኮቪድ ታይም ላይ ነው የተገናኘ ነው። በስራ ኦንላይን ነው የተገናኘ ነው እና የተወሰኑ ሙዚቃዎችን ለመስራት ሰው አገናኝቶን ነበር እና የተወሰኑ ሳምፕሎችን ለመሞከር እንደዚህ አለ አይደለ ከቨር ሚውዚኮችን ሳምፕሎችን ለመሞከር ተገናኝተን ነበረ ኦንላይን ላይ። ምክንያቱም ኮቪድ ታይም ላይ እንቅስቃሴ ስላልነበር እኔ ደግሞ በጊዜው አዳማ ነበርኩኝና እሱ ደግሞ እዚህ ነበረ። በቴሌግራም ማውራት ጀመርና እንደዚህ አይነት አይዲያ እንዳለው እንደዚህ አይነት ቪዥን ያለው ኢፒ መስራት እንደሚፈልግ ነገረኝ። ከዛ በኋላ መጀመሪያ እንደ ፈርስት ኢምፕሬሽን እብነ ላይ ማየው እንትኑን ነው ድምጹን ነው። የድምጹ ከለር ዩኒክ ነውና እሱ ነበር የተመቸኝ መጀመሪያ ላይ። ከዛ ሀሳቦቹን ሲነግረኝ የኢፒውን ሀሳብ የተያያዘ ስቶሪ ነው የሚለውን ሲነግረኝ፣ ከዛ በኋላ ደግሞ አንድ አይነት ሳውንድ እንዲይዝ እንደሚፈልግ ቪዥኑን ሲነግረኝ በደንብ እንትን ሲንክ አድርገን መስራት እንደምንችል ተሰማኝና በዛ ምክንያት ነውና ኢፒውን እንድንሰራው እኔም ፉሊ ፍቃደኛ ነበርኩኝና ደስተኛም ነበርኩኝ። እንደዛ ነው የተጀመረው ማለት ነው። ሙዚቃ የሚገኙበት ቦታዎች ሁሉም ፕላትፎርም ላይ ይገኛሉ። ሁሉም ስትሪሚንግ ፕላትፎርም ላይ አሉ። ዩቲዩብ፣ አፕል ሚውዚክ፣ ስፖቲፋይ፣ ዲዘር፣ ቡም ፕሌይ፣ ኦዲዮ ማክ ሁሉም ላይ አለ እና በሁሉም ስትሪሚንግ ሰርቪስ ማግኘት ይቻላል። ሆፕፉሊ ኢንጆይ እንደምታደርጉ ተስፋ አደርጋለሁ። ሜይንሊ እንትን የሚለኝ በቃ የራሱን ሮል በደንብ ራሱ ይሰራዋል። ከዛ የኔን ሮል ደግሞ እንድሰራው ፉል ፍሪደም ነው እንትን የሚለኝ ማለት በቃ በእኔ ስራ ውስጥ ጣልቃ መግባት አይፈልግም፣ እኔም በሱ ስራ ውስጥ ጣልቃ አልገባም። ሁለታችንም ማለት ሳውንዱ ላይ ፉሊ ሪስፖንሲብል አድርጎኝ ፉል ሪስፖንሲቢሊቲ ሰጥቶኝ ከዛ በኋላ አውትካሙን ነው የሚጠብቀው እሱ። በአውትካሙ ደግሞ በብዛት ደስተኛ ነው በጣም እና ፓሽኑም ድራይቭም እነዛ ነገሮች በደንብ ከሱ ጋር ሞር እንድሰራ ያደርገኛል። ከዛ ውጪ እንዳልኩሽ ደግሞ ሁለታችንም የየራሳችን ሮል በደንብ መወጣት የሚለው ነገርም ተነጋግረን ምናምን ያመጣነው ነገር አይደለም። ከመጀመሪያው ናቹራሊ የመጣ ነገር ነው። እኔ ሳውንድ ልኬለት እሱ የጻፈባቸው እንትኖች አሉ፣ ቢት ልኬለት እሱ ዜማ ብቻ ልኮልኝ የሰራኋቸው አሉ። እርስ በርስ ኢንስፓየር መደራረግ ነው እንጂ አንዱ በሌላው ስራ ጣልቃ ገብቶ ይሄን ያህል እንትን ማለት የለውም። እሱ አስደሳች ፕሮሰስ ይመስለኛል። በመጀመሪያ ማመስገን ፈልገው አምላኬ እግዚአብሔርን ነው። አንድ ነገር ጀምሮ ለመፈጸም በጣም አስቸጋሪ ነው። ስፔሻሊ ደግሞ ሙዚቃ ላይ ቀላል አይደለም። በጣም ከባድ ጆርኒ ያለው ግን ሁሉም ነገር ደግሞ በትዕግስት እና በማስተዋል እንዳልፈው እንግዲህ ትልቁን ድርሻ የሚወስደው እግዚአብሔር ነውና እግዚአብሔርን አመሰግናለሁ። ከዛም በተጨማሪ ኑሂ አምኖብኝ ቪዥኑን ጆርኒውን አምኖት እድል ሰጥቶኝ እኔም እሱም ተማምነን እዚህ ፕሮጀክት ላይ ከየራሳችን ዳይሬክሽን መተን ይህን የመሰለ ነገር ስላስቀምጥን ከኔ ጋርም ለኒህም በጣም አመሰግናለሁ። በመቀጠል ባና ሪከርድስ እንደ ጀማሪ አርቲስት አይደለም እውነት ለመናገር ያመኑብኝ ትልቅ እምነት ነው ያላቸው እኔ ላይ እና ለዛም በጣም ከልብ ያመሰግናለሁ። የተለያዩ አሁን ለምሳሌ ማስተሪንግ ላይ ኬንያለን ብዙ እንትን ብለናል። እሱን ቴንኪዩ ማለት ፈልጋለሁ። ከዛ በኋላ ኮራይቲንግ ላይ ከእብነ ጋር 2 ትራኮች አብራ የጻፈችው ኑባ ትባላለች። እሷን ቴንኪዩ ማለት ፈልጋለሁ። ከዛ ኪራ ፕሮድ እና ጁሊየስ የሚባሉ ልጆች አሉ ጊታር የተጫወቱልን። ከዛ ቤዝ ጊታር ደግሞ የተጫወተልን ኤልያስ የሚባል ልጅ አለ። እነሱንም ቴንኪዩ ማለት ፈልጋለሁ። ከዛ ስሩአውት ዘ ፕሮሰስ አብሮን የነበረ ያሻራለ እሱም ሂዛን አርቲስት እና እሱንም ቴንኪዩ ማለት ፈልጋለሁ። ከዛ በኋላ ደግሞ አይዲያዎች ሼር ማድረግ ላይ ሚች አለ እነዚህን ሰዎች። ከዛ ደግሞ
ይሄኛው አሁን እንዳልኩሽ የመጀመሪያው ስቴፕ ላይ የነበሩትን ሰዎች ነው ሜን ላይ ጠራውልሽ። ከዛ በኋላ ደግሞ ባና ወደ ባና ነው የመጣ ነው ማለት ነው። 2 አመት እጃችን ላይ ከቆየ በኋላ ከባና ጋር አብነ ሳይን አደረገ። ወደ ባና ነው የመጣ ነው። ባና ደግሞ ብሌንን ማመስገን ፈልጋለሁ በደንብ የባና ሲኢኦ ናት እና በቪዥኑ ተማምና በደንብ ለሱ ኮሚትድ ሆና ነው እንትን ያለችው። ከዛ በኋላ ደግሞ አዲስ አለማየሁንም ማመስገን ፈልጋለሁ። ከዛ በኋላ ደግሞ ከባና ኤክስክሉሲቭ ላይሰንስ በመቀበል ወርልድ ዋይድ ፑሽ ለማድረግ ቪዥኑን ስላመነበት ሶኒ ሚውዚክንም ማመስገን ፈልጋለሁ። ታስረሳ ጠየም ሳቂ ታዋስ አይደለች ዋዛ